ወዳጅነት በብርቱ ተፈትኗል። ኢራን እንደ ብረት የጠነከረ ነው የሚባለውን የእስራኤል አሜሪካ ወዳጅነት አብዝታ የፈተነች ሀገር ሆናለች። ያለ አሜሪካ እስራኤል ባልኖረች ነበር። ትራምፕ Without the United States there would be no Israel. የለም ያለ እስራኤል አሜሪካም ሆነ የምዕራቡ ዓለም ስልጣኔ ባልኖረ ነበር። በእስራኤል የአሜሪካው አምባሳደር One of the reasons that our nations are tied together is because it is upon the Jewish foundation that Christianity was formed, and upon the Jewish and Judeo-Christian foundation Western civilization was formed, and without that there would not be an America. It is as simple as that. እስራኤል ራሷን የተከላከለችበት የጦር መሳሪያ ከአሜሪካውያን ግብር ከፋዮች የተገኘ ነው። ምክትል ፕሬዝዳንት ጄዲ ቫንስ is that over the last 3 months 2/3 of the defensive weapons that have protected your homeland have been built by American hands and paid for by American tax dollars. በአሜሪካ ትራምፕ ኔታንያሁ የጠየቀውን ሁሉ ያደርጋል ይላሉ። በእስራኤል ደግሞ ትራምፕ የጠየቀውን ሁሉ ኔታንያሁ ያደርጋል ሲል ይሰማል። ግን ደግሞ ሁለቱም ውሸት ነው። In the United States, they say that President Trump does everything that I ask him to do. And in Israel, they say that I do everything he wants me to do. Well, neither is true. ወዳጅነት በክፉ ቀን ይፈተናል። አሜሪካና እስራኤል ለዓመታት በዘለቀ ጥብቅ ወዳጅነት ያሉ ሀገራት ናቸው። ሁለቱ ሀገራት ከእስራኤል የመካከለኛው ምስራቅ ዳግም መወለድ ጋር በተያያዘ በነበሩት ውጣ ውረዶች አንዱ የሌላው የቁርጥ ቀን ወዳጅ መሆናቸውን አሳይተዋል። ሆኖም ከኢራን ጦርነት ጋር በተያያዘ የታዩት የተወሳሰቡ ጉዳዮች ግን የሁለቱ ሀገራት የቆየ ጥብቅ ወዳጅነት ተፈትኗል። ወዳጅነት በእርግጥ እስከ ምን ያህል ርቀት ይጓዛል የሚለው የመጨረሻው ጥግ ነቅነቅ ተደርጎም ታይቷል። አሁን ሁሉም ነገር መልክ እየያዘ የኢራን አሜሪካ ድርድር ቢጀመርም በአሜሪካና እስራኤል ወዳጅነት ላይ ግን መፈታተሽ የታየበት አጋጣሚ ሆኗል። ጥብቅ ወዳጅነት በጥብቅ ችግር ይፈተናል። ጥያቄው በዚሁ የኢራን ጦርነት የሁለቱ ሀገራት ወዳጅነት ተፈትኖ ምን ላይ ተገኘ የሚለው ነው። በመሪ ደረጃ በዚህ ጦርነት ኔታንያሁና ትራምፕ ከባድ የቃላት ጦርነት ውስጥ ገብተውም ነበር። እናም ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ ደውለው በተራ ቃላት ከፍ ዝቅ ከማድረግ ጀምሮ በተጨማሪም በአደባባይም ጭምር ያለ አሜሪካ እስራኤል ባልኖረች ነበር ብለው እስከ መናገርም የደረሱበት ሁኔታ ታይቷል። Without the United States there would be no Israel. Without me there would be no Israel because no other president was willing to do what I did. ያለ አሜሪካ እስራኤል አትኖርም ነበር የምትለው የምትከነክን ባለችበት ሁኔታም ምክትል ፕሬዝዳንቱ ጄዲ ቫንስም ከሳምንታት በፊት እስራኤል የምትጠበቀው በአሜሪካ ታክስ ከፋዮች መሳሪያ ነው። ባለፉት 3 ወራት ከኢራን ጋር በነበረው ፍልሚያ 2/3 እስራኤል ራሷን የተከላከለችበት የጦር መሳሪያ ከአሜሪካውያን ግብር ከፋዮች የተገኘ ነው ሲሉም በኩርፊያ ዲፕሎማሲ ሲናገሩም ተሰሙ። 2/3 of the defensive weapons that have protected your homeland have been built by American hands and paid for by American tax dollars. በዚህ መሃል ደግሞ ከሰሞኑ ኔታንያሁ ብቅ አሉ። ኔታንያሁም ከሰሞኑ ባደረጉት አንድ ንግግራቸውም በጊዜ ሂደት በአሜሪካ ላይ የሚኖረንን ጥገኝነት እየቀነስን መሄድ ግድ ይለናል፣ ደግሞ አሁን ባለን ሁኔታ በዚያው አቅጣጫ ላይ የምንገኝ ነን ሲሉም ተናገሩ። እነዚህ የአሜሪካና እስራኤል የወዳጅነት ክፍተቶች የታዩት የኢራንን ጦርነት ተከትሎ ነው። በኢራን ጦርነት ታይተዋል ከተባሉት አዳዲስ ክስተቶች መካከል አንደኛው በብዙ ተፈትኖ አልፈዋል በሚባለው የአሜሪካ እስራኤል ግንኙነት ውስጥ አዲስ ፈተናን ይዞ ብቅ ማለቱ ነው። በዚህ መሃል ደግሞ ከሰሞኑ አንድ ሰው ብቅ አሉ። ይህ ሰው በእስራኤል የአሜሪካ አምባሳደር ናቸው። ማይክ ሁካቤ ይባላሉ። ጥብቅ የአይሁድ አፍቃሪ ናቸው የሚባልላቸው ዲፕሎማት ናቸው። ፕሬዝዳንት ትራምፕ ያለ አሜሪካ እስራኤል ባልኖረች ነበር የሚለውን ገልብጠው የለም ያለ እስራኤል አሜሪካም ሆነ የምዕራቡ ዓለም ስልጣኔ ባልኖረ ነበር በማለትም ነገሩን ሃይማኖታዊ መልክ አላብሰው ማብራሪያ ሲሰጡ ታዩ። ጥቂት ከንግግራቸው One of the reasons that our nations are tied together is because it is upon the Jewish foundation that Christianity was formed, and upon the Jewish and Judeo-Christian foundation Western civilization was formed, and without that there would not be an America. It is as simple as that. እስራኤልና አሜሪካ በጋራ ሆነው ኢራን ላይ የከፈቱት ጦርነት ማጠናቀቂያው ላይ የአሜሪካ እስራኤልን የቆየ ወዳጃዊ ግንኙነት በአዲስ ፈተና ውስጥ እንዲፈተሽ ያደረገው ነው ታይቷል። አንዳንድ እስራኤላውያን ለዓመታት ራሳችንን ለአሜሪካ አሳልፈን ሰጥተናል፣ ይህ መሆን አይገባውም፣ የአሁኑ የኢራን ጦርነት የማንቂያ ደወላችን ነው፣ እናም እስራኤል ወደ ራሷ ማንነትና የማንም ጥገኛ ሳትሆን ጠንክራ መግፋት አለባት ማለት ጀምረዋል።
እስራኤል የኢራን ጦርነት ያበቃበትን መንገድ አልወደደችውም። ጦርነቱ በአሜሪካ ትከሻ ጥቂት ቢገፋ ምርጫዋ ነበር፣ ግን ደግሞ አልሆነም። አንዳንዶች እንደውም ትራምፕን ጎትጉተውና ወትውተው ወደ አደገኛው የኢራን ጦርነት የከተቷቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው በማለትም ሲወቅሷቸውም ተሰምተዋል። ከዚሁ ጋር በተያያዘም በሰሞኑ አንድ መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ትራምፕ ኔታንያሁ የጠየቀውን ሁሉ ያደርጋል ይላሉ፣ በእስራኤል ደግሞ ትራምፕ የጠየቀውን ሁሉ ኔታንያሁ ያደርጋል ሲሉ ይሰማል። ግን ደግሞ ሁለቱም ውሸት ነው ሲሉ የተናገሩበት ሁኔታ ታይቷል። In the United States, they say that President Trump does everything that I ask him to do. And in Israel, they say that I do everything he wants me to do. Well, neither is true. ነገሩን ወደ ትራምፕ ስንመልሰው እውነት እንነጋገር ከተባለ ትራምፕ ኢራንን ለማንበርከክ ብዙ ጥረዋል። ግን ደግሞ ኢራን መንበርከክ ይቅርና የሆርሙዞች መጠን እንኳን ማስከፈት ሳይችሉ ቀርተዋል። ኢራኖች መጠኑን ጥርቅም አድርጋ በመዝጋት የዓለምን ኢኮኖሚ አንገዳግዳለች። የአሜሪካ ኢኮኖሚም ቢሆን ጦርነቱን በማካሄድ እንደዚሁም በሆርሙዞች መጠን መዘጋትም ጭምር ያስተናገደው ኪሳራ ቀላል አልነበረም። ትራምፕ በዚህ መልኩ ዋጋ እየከፈሉ መቀጠሉ ስላልሆነላቸው ከኢራን ጋር ለአስጨራሽ ድርድር ውስጥ ገቡ። ጦርነቱን ከማቆም አልፎ ወደ ድርድር መገባቱንም ቢሆን እስራኤል አልፈለገችውም። ከዚሁ ጋር በተያያዘም በአሜሪካና እስራኤል መካከል ያለው ልዩነት እየሰፋ ሄደ። እስራኤል ሊባኖስን እየደበደበች መቀጠሏና ኢራንም ለዚሁ አጸፋ ወደ እስራኤል ሚሳኤሎችን ማስወንጨፏ፣ ከዚያም እስራኤል ራሴን ለመከላከል በሚል ሌላ ምላሽን መስጠቷ የትራምፕ አስተዳደር እስራኤል ከኢራን ጋር የምናደርገውን ድርድር ልታደናቅፍብን ነው በማለት በአደባባይ ፖለቲካ ወቀሳን እንዲያሰማ አደረገው። ትራምፕ ከኢራን ጋር የሚደረገውን ድርድር አጥብቀው ቢፈልጉትም እስራኤል በሊባኖስ ጥቃት በኩል ኢራንን እያበሳጨች መቀጠሏ ፈተናውን አከበደው። እስራኤል በኢራን ጦርነት መቆም ደስተኛ አለመሆኗ እንደተጠበቀ ሆኖ ድርድር የሚለው ነገር ሲጀምር ደግሞ ቅሬታዋን የበለጠ አጎላው። ይህ ብቻ ሳይሆን በመጨረሻ በነበረው የአሜሪካ ኢራን ድርድር በርካታ ኢራንን ሊጠቅሙ ይችላሉ የተባሉ ነጥቦች ተካተው መታየታቸው ደግሞ ቅሬታውን የበለጠ አባባሰው። ኢራን ለዓመታት የተጣሉባት ማዕቀቦች የሚነሱ መሆናቸው፣ በውጭ ባንኮች የታገደባት በቢሊዮን የሚቆጠር ዶላር የሚለቀቅላት መሆኑና የመሳሰሉት የድርድር ነጥቦች ለኢራን ጉልበትን የሚሰጡና አቅምንም የሚያጠናክሩ ናቸው። እናም የእስራኤል ፖለቲካዊ ብስጭትም ከእነዚሁ ጉዳዮች ጋር የተያያዘ ነው ይታያል። ኢራን በጦርነቱ ብትጎዳም በድርድሩ ግን ቀላል የማይባሉ ውጤቶችን አስመዝግባለች። አሁን ባለው ሁኔታ አሜሪካና ኢራን ከዚህ ቀደም በጥቅሉ የደረሱበትን ባለ 12 ነጥብ የመግባቢያ ስምምነት እያንዳንዱን ነጥብ በመመንዘር አንድ በአንድ ወደሚደራደሩበት ሂደት ውስጥ ገብተዋል። በኢራን ጦርነት ውስጥ ከአሜሪካ ጎን በመሆን የተፋለመችው እስራኤል ጉዳዩን በቅርበት እየተከታተለች ትገኛለች። ከሳምንት በፊት በአውሮፓዊቷ ስዊዘርላንድ የነበረው ድርድር አሁን ደግሞ ወደ መካከለኛው ምስራቅ ሀገር ኳታር አምርቷል። አሜሪካና ኢራን በኳታር ዋና ከተማ ዶሃ ውስጥ እያደረጉ ያሉት ቀጥተኛ ያልሆነ ንግግር በጥሩ ሁኔታ እየተካሄደ መሆኑን ፕሬዚዳንት ዶናልድ ትራምፕ ከሰሞኑ አስታውቀዋል። ኳታር ውስጥ እየተደረገ ባለው ቴክኒካዊ ንግግር ላይ አሜሪካና ኢራን ባለስልጣናት ፊት ለፊት ለድርድር አልተቀመጡም ተብሏል። ባለፈው ሳምንት በሁለቱ ሀገራት መካከል ዳግም ተቀስቅሶ የነበረው የተኩስ ልውውጥ ተጀምሮ የነበረውን የመተማመን መንፈስ ሸርሽሮታል። በዚሁ የኳታሩ ድርድር በአሜሪካ በኩል ወደ ዶሃ ያመሩት የትራምፕ አስተዳደር ዋነኛ ተደራዳሪ የሆኑት የፕሬዝዳንቱ ልዩ ልዑክ ስቲቭ ዊትኮፍ እንደዚሁም የትራምፕ አማች ጃሬድ ኩሽነር መሆናቸውን ዘገባዎች አመላክተዋል። የቀደመው የድርድር ነጥብ ትኩረቶች የነበሩት በሆርሙዝ መከፈትና ለኢራን በሚለቀቀው የታገደ ገንዘብ ጉዳይ ነው። እጅግ ወሳኝ ነጥብ የሚባለው አንገብጋቢ የኒውክሌር ጉዳይ ገና የሚቀጥል ነው። ትራምፕ በዚህ ጉዳይ ወጥረው እንደያዙ ናቸው። ወደ ሰሜን ዳኮታ ግዛት ከመብረራቸው በፊት ከጋዜጠኞች ጋር አጭር ቆይታ ያደረጉት ትራምፕ ኢራንን ከኒውክሌር ነፃ የማድረግ ሂደት በጥሩ ሁኔታ እየሄደ ነው ሲሉ ተናግረዋል። ፕሬዚዳንቱ በፓኪስታንና በኳታር አሸማጋዮች በኩል የሚደረገውን ንግግር እጅግ ጥሩ ውይይት ሲሉ ገልጸውታል። ፕሬዚዳንት ትራምፕ በጣም ጥሩ ስብሰባዎችን አድርገዋል፣ ያም ሆኖ ግን በሂደት የሚሆነውን እናያለን ሲሉ ለጋዜጠኞች ተናግረዋል። ትራምፕ አክለውም እውነት ለመናገር ባለፈው ጦርነት እጅግ በኃይለኛው መተናቸዋል፣ ያም ሆኖ ግን አሁን ባለው ሁኔታ በጣም ጥሩ በሚባል መንፈስ እየተቀራረብን ነው ሲሉም ተደምጠዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ነገሮች እየሄዱ ወደ ወሳኙ የኒውክሌር ድርድር እያመራን ነው ሲሉም ተናግረዋል። የሁለቱ ሀገራት ድርድር ቁልፍ ጉዳይ ያለው እዚህ ነጥብ ላይ ነው። የትራምፕ አስተዳደር በዚሁ የኒውክሌር የመደራደሪያ ነጥብ ላይ ጠንካራ ሀሳቦችን ያዘጋጀ መሆኑ ታውቋል። የጭብጡን ማጠንጠኛ ኢራን በአጠቃላይ ኒውክሌር ፕሮግራም የሚለውን ጉዳይ እርግፍ አድርጋ መተው አለባት የሚለው ነው ይታያል። በዚህ ጭብጥ ውስጥ በርካታ ዝርዝር የድርድር ነጥቦች አሉ። የድርድሩን መቀጠል ወይም መክሸፍ የሚወስነው ይኸው ጉዳይ ነው።
ኢራን በዚህ ጉዳይ አሜሪካንን ሐሳብ ለመቀበል ምን ያህል ርቀት ልትጓዝ ትችላለች የሚለው ጉዳይ ወሳኙ ጉዳይ ነው። ሁለቱ ሀገራት በዚህ ጉዳይ ካልተስማሙ ነገሮች ወደ ነበሩበት ሊመለሱ ይችላሉ የሚለውም ስጋት እንዳየለ ነው። ይህንን እውነታ ለማየት ብዙም ጊዜ የሚፈጅ አይደለም። ከሰሞኑ ቢያንስ አዝማሚያው ሊታወቅ ይችላል የሚለው ትንታኔ እየተሰጠበት ይገኛል። የትራምፕ አስተዳደር ኢራን ለኒውክሌር ጦር መሳሪያ ልትታጠቅ በሚያስችላት ደረጃ ያበለጸገችውን የዩራኒየም ንጥረ ነገር ከእጇ ማውጣት አለባት፣ ከተቻለ ለአሜሪካ ማስረከብ፣ ካልሆነም ለሌላ ሶስተኛ ወገን መስጠት ይኖርባታል ሲል ከርሟል። የኢራን ባለስልጣናት በበኩላቸው ለዓመታት የለፋንበትንና ዋጋ የከፈልንበትን ዩራኒየም ንጥረ ነገራችንን ለማንም አሳልፈን አንሰጥም፣ ከበዛ የበለጸገውን ዩራኒየም ደረጃ በተወሰነ ፐርሰንት ዝቅ ለማድረግ የምንችልበት ሁኔታ የሚፈጠር ከሆነ ዝግጁ ነን የሚል ሐሳብን አቅርበዋል። ኒውክሌሩን በተመለከተ በርካታ ዝርዝር ቴክኒካዊ ንግግሮች ቢኖሩም ወሳኙ ጭብጥ የሚሽከረከርበት ግን 400 ኪሎ ግራም ይመዝናል የሚባለው የበለጸገ ዩራኒየም ጉዳይ ነው። ኢራን ይህ ዩራኒየም በእጇ ካለ በአጭር ጊዜ ውስጥ ኒውክሌር ልትታጠቅ ትችላለች በማለት አሜሪካና እስራኤል አጥብቀው ሲሞግቱ ከርመዋል።